በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም እንኳ ላጠይቆ አካላት በስም በግብር በአካል ሶስት ብዬ ባምንም በመለኮት በባህሪ በህልውና በአገዛዝ በስልጣን ይህንን ዓለም በመፍጠርና በማሳለፍ አንድ አምላክ ብዬ በማመን በሁለት ወገን ድንግል ንጽሕት በምትሆን በእመቤታችን በቅድስት ድንግል ማርያም በጻድቃን ሰማዕታት በቅዱሳን መላእክት አማላጅነት በመተማመን ሕይወት የሚሰጠውን የእግዚአብሔርን ቃል ማስተላለፍ ጀምራለሁ። ሁሉን የሚችል እግዚአብሔር አምላክ ለአባቶቻችን ለነቢያት፣ ለሐዋርያት እንዲሁም ለሊቃውንት ቤተ ክርስቲያን ምስጢርን የገለጸ እግዚአብሔር አምላክ ምስጢሩን እንዲገልጽልን በምንሰማውም በእግዚአብሔር ቃል መኖር እንድንችል እግዚአብሔር ማስተዋልን እንዲሰጠን ለአምላካችን ለልዑል እግዚአብሔር ምስጋና ይሁን፣ የእርሱ ፈቃድ ይሁንልን። ዛሬ የምንማረው ከባለፈው ትምህርት ተከታይ ኢየሱስ ክርስቶስ ማን ነው በሚል ትምህርት ርዕሱ ስር በውኑ ኢየሱስ ክርስቶስ አማላጅ ነውን በሚል ርዕስ ዙሪያ ላይ እንማራለን። ስለ ኢየሱስ ክርስቶስ ማንነት ከቁጥር 1 ጀምሮ እስከ ቁጥር 9 ድረስ የተሰጠውን ወደ ኋላ እንድታዳምጡ አሳስባለሁ። ኢየሱስ ክርስቶስ እግዚአብሔር ነው፣ አምላክ ነው፣ ፍጹም አምላክ፣ ፍጹም አምላክ፣ ፍጹም ሰው ብለን ባለፈው ተከታታይ ትምህርት ተምረናል። ዛሬ በብዙዎች ዘንድ ጥያቄ እያስነሳ ብዙዎችን የሚያከራክር ጉዳይ ስለሆነ በዚህ ርዕስ ላይ ጀምረን እንማራለን። ይህንን ትምህርት የምትከታተሉ መጽሐፍ ቅዱሳችሁን በማውጣት የሚነበበውን የመጽሐፍ ቅዱስ ክፍል በዓይናችሁ እያያችሁ በማንበብ እንድትከታተሉ እናሳስባለን። በውኑ ኢየሱስ ክርስቶስ አማላጃችን ነውን? በነገረ ድነት ውስጥ ምልጃና እርቅ ነበረ ብለን ባለፈው ተምረናል። ምልጃውም እርቁም በስግው ወራት በቀራንዮን መስቀል ተፈጽሟል። ይህንን ብለን እናምናለን። ይህንን የማያምን ከትንሣኤ በኋላ ኢየሱስ ክርስቶስ አማላጅ ነው ብሎ የሚያስተምር እርሱ የክርስቶስ ተቃዋሚ ነው። አስተውሉ፣ እናስተውል። በሁለተኛ ዮሐንስ በምዕራፍ 1 ቁጥር 7 ላይ ብዙ አሳቾች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳቹና የክርስቶስ ተቃዋሚ ነው ይላል። ምስጢረ ሥጋዌ የአምላክ ሰው መሆን ምስጢር የወንጌል ትምህርት አዛብቶ ማስተማር ከዚህ በላይ የክርስቶስ ተቃዋሚ የለም። ይህም የአምላክ ሰው የመሆን ምስጢር በተመለከተ ዓላማው በሦስት ይከፈላል ብለን ባለፈው ተነጋግረናል። የአምላክ ሰው የመሆን ምስጢር
እና ዓላማው አንደኛ የሰው ልጅ ማዳን፣ ሁለተኛ ለሰው ልጅ ፍቅሩን መግለጽ፣ ሶስተኛ ለሰው ልጆች አርአያና ምሳሌ ለመሆን አምላክ ሰው ሆነ ብለን እነዚህን ሶስት መሰረታዊ ጉዳዮች ተመልክተናል። ለሰው ልጆች የገለጸበት የወንጌል ዋና መልእክት ነው። ይህንን መሰረት አድርገን ትምህርቱን እንቀጥላለን። በቁጥር 10 ላይ ማለትም በሁለተኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው በክፉ ሥራው ተካፍሏልና ይላል። የትኛውን ትምህርት ባያመጣ የአምላክ ሰው የሆነበትን ምስጢር የተገለጠበትን የነገረ ድህነት ትምህርትን የማያመጣ በሃይማኖት ጉዳይ አትቀበሉት፣ ሰላምም አትበሉት ይላል መጽሐፍ ቅዱስ። ለወንጌሉ ቃል ተገዙ። ምን ማለት ነው ትሉ እንደሆነ ይህ ማለት በማህበራዊ ኑሮ በተመለከተ ማለትም ለምሳሌ በአገር ጉዳይ አብረን እንሰራለን፣ በሳይንስና ቴክኖሎጂ አብረን እንሰራለን፣ በንግድ በሥራ በማንኛውም ማህበራዊ ኑሮ ተከባብረን በእኩልነት በነፃነት የሚገባውን ክብር ለአለቆቻችን ወይም ደግሞ በንግዱ ዓለም ላሉት ካስተመሮቻችን ሊሆን ይችላል፣ ወይም በስጋ ዝምድና ታላቅ ወንድም ሊሆን ይችላል፣ እናት አባት ሊሆን ይችላል። በመከባበር ማህበራዊ ኑሮ አብሮ መኖርና መስራት አይከለክልም። አብረን እንሰራለን፣ አብረን እንኖራለን። ነገር ግን በማህበራዊ ኑሮ አታኮ በሃይማኖት ጉዳይ ቢነሳ ይህን ጊዜ ምንም ዕድል መስጠት አይገባም። በሃይማኖት ጉዳይ መግባት ግን አይቻልም። በአንዳንድ ሀገራት በማህበራዊ ኑሮ በትምህርት ቤትና በሥራ ቦታ ላይ የፖለቲካና የሃይማኖት ጉዳይ አንስቶ መከራከር በአንዳንድ ሀገራት ላይ በሕግ ይከለከላል። ለምን? ባለመግባባት በዚህ ምክንያት ሰዎች ሊጋጩ ስለሚችሉ በሚል ሕጉ በሥራ ቦታ በትምህርት ቦታ ላይ የሃይማኖትና የፖለቲካ ነገር መስበክ አይቻልም ይላል። በሃይማኖት ጉዳይ አታኮ ከማህበራዊ ጉዳዮች በሰው ላይ ተጽዕኖ ማድረግ በሕግ ያስቀጣል። በዚህ ጉዳይ ላይ የየሀገራት ሕገ መንግሥት ይለያያል። አብዛኛው የሰለጠኑ ሀገራት ግን በጥብቅ ክልከላ አለ። በሃይማኖት ጉዳይ አትከራከሩ። የማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ የእግዚአብሔር ቃል እንደዚህ ይላል። ይህንን ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስግው ወራት ደቀ መዛሙርቱን በሚያስተምርበት ወቅት ነበር። እንዲህ ይላል፣ የተቀደሰ ነገር ለውሾች አትስጡ፣ ዕንቁዋችሁንም በእሪያ ፊት አትጣሉ ይላል። የጥቅሱ ምሳሌያዊ ትርጉምና ንግግር ዕንቁ የከበረ ዕቃ፣ ከፍተኛ መንፈሳዊ እውነትን
የሃይማኖትን መንፈሳዊ ጥበብን፣ የመንፈስ ቅዱስ ጸጋ ስጦታን ወይም የእግዚአብሔርን ቃል ይወክላል። ዕንቁ የከበረ ዕቃ ነውና የእግዚአብሔር ቃል በዕንቁ ይመሰላል፣ የከበረ ነውና። እሪያ ማለት አሳማ ማለት ነው። አሳማ በባህሪው ዋጋውን አውቆ መቀበል የማይችል፣ ለእውነት ዋጋ ለማይሰጥ እና ያንንም የሚረግጥ አካልን ያመለክታል። ታጥቦ ወደ ጭቃ እንደሚሄድ አሳማ ወይም እሪያ ምሳሌ ይሆንባቸዋልና። የተቀደሰውን ለውሾች አትስጡ። በውሾች የተመሰሉት አሕዛብ ናቸው። ውሻ በባህሪው የበላውን ተፍቶ ይቀብርና ሲርበው እንደገና የተፋውን አውጥቶ ይበላል። ይህ የውሻ ተፈጥሮ ባህሪ ነው። ስለሆነም ንስሐ የገቡበትን ኃጢአት መልሰው የሚሰሩ በውሾች ይመሰላሉ። ስለዚህም ዕንቋችሁን በእሪያና በውሾች ፊት አትጣሉ የሚለው የእግዚአብሔር ቃል ይህንን ሲያመለክት ነው። መልእክቱ ጥልቅ የሆነ መንፈሳዊ እውነቶችን ወይም መልካም ምክሮችን ዋጋቸውን ላልተረዱና ሊያቃልሉ ወይም ሊያፈዙባቸው ለሚችሉ ሰዎች ያለ ጥንቃቄ፣ በግዴለሽነት መልስ መስጠት እንደሌለብን የሚያሳይ የወንጌል ማስጠንቀቂያ ትምህርት ነው። ለሚያፌዙ፣ ለማያምኑ፣ ለሚከራከሩ ወንጌልን እንድትጠቅሱላቸው መጽሐፍ ቅዱስ አይፈቅድም። ለምን? ወንጌል ዕንቁ ነው። ዕንቋችሁን በእሪያ ፊት አትጣሉ፣ ዕንቋችሁን በውሾች ፊት አትጣሉ። ውሻ ማለት ሰዎችን ውሾች እያለን አይደለም። አስተውሉ። ሰው ሁሉ የእግዚአብሔር አምሳል ክቡር ፍጡር ነው። ነገር ግን በባህሪው በውሻ በባህሪው በእሪያ ተመስሎ ይነገራል። ቅዱስ ጳውሎስ ውጊያችን ከሥጋና ከደም አይደለም ከዚህ ዓለም የጨለማው ገዢ ከመናፍስት ሰራዊት ጋር ነው እንደሚል እኛም ባህሪያቸውን እንጂ ሰውነታቸውን ተጸይፈን አይደለም። ማንንም ሰው በሰውነቱ አንጸየፍም። የእግዚአብሔር የእጁ ውብ ሥራዎች ናቸው። ባሪያ የለም ጨዋ፣ አሕዛብ የለም መናፍቅ። ሁሉም የሰው ልጅ እንደ ሰውነቱ በእግዚአብሔር ግሩምና ድንቅ ሆኖ የተፈጠረ ክቡር ፍጡር ነው። ባህሪውን ግን እናወግዛለን፣ ባህሪውን እንቃወማለን፣ ባህሪውን እንጸየፋለን። የምናወራው ከሰው ለይተን ስለ ክፉ መናፍስት ነው። ስለሆነም ዕንቁ የከበረ ዕቃ እንደመሆኑ የእግዚአብሔር ቃል የከበረ ክቡር እንደመሆኑ ከፍተኛ መንፈሳዊ ሃይማኖትን፣ መንፈሳዊ ጥበብን፣ የመንፈስ ቅዱስ ስጦታን ያለ አግባብ በሚያፌዙና በሚቀልዱ፣ በማያምኑ፣ በሚጠራጠሩ ወይም በሚከራከሩ ሰዎች ፊት እንድትናገሩ፣ እንድትጠቅሱላቸው መጽሐፍ ቅዱስ አይፈቅድም ማለት ነው። እንደዚሁም በአንደኛ ዮሐንስ ምዕራፍ 4 ከቁጥር 2 እስከ ቁጥር 3 ያለው ክፍል እንደዚህ ይላል። የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የማያምን መናፍስት ሁሉ የእግዚአብሔር መንፈስ በዚህ ታውቃላችሁ፣
ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መናፍስት ሁሉ ከእግዚአብሔር ናቸው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህ የክርስቶስ ተቃዋሚ ነው ይላል። ጌታችን እና መድኃኒታችን ኢየሱስ ክርስቶስ በስግው ወራት የሰው ልጆችን ለማዳን ያደረገውን የነገረ ድነት ትምህርት የሚቃወም ወይም የሚያዛቡ መናፍቃን ከእግዚአብሔር ፍርድ አያመልጡም። ቅዱስ ዮሐንስ ያስተማረው ይህንን ነው። በነገረ ድነት ትምህርት ውስጥ ጥልቁ ስፍራ ወይም ትልቁ ነገር የያዘ ደግሞ ምልጃና ዕርቅ ነው። ይህም በስግው ወራት እስከ ቀራንዮን መስቀል የሚያደርጉትን አያውቁምና ኃጢአታቸውን ይቅር በላቸው ሲል አማልዷል። በቀራንዮን መስቀል ተሰቅሎ ሞታችንን ሞቶ በሞቱ ደግሞ አስታርቆናል። ከሞት ወደ ሕይወት በሞቱ ተሸጋግረናል። ነገረ ድነት ማለት ከጥልቅ ምስጢር በአጭሩ ሲገለጥ ምልጃና ዕርቅ ማለት ነው። ይህ ማለት በክርስቶስ ቤዛነት የተገኘ ዕርቅ፣ መዳን፣ የዘላለም ሕይወት ማለት ነው። ትምህርቱ ሲገለጥ ግን ምድር ከተፈጠረ ጀምሮ ቢሰበክ ብንማረው እንዲሁም ደግሞ አያልቅም። ከነገረ ድነት ትምህርት አባቶቻችን ነቢያት ከተናገሩት፣ ሐዋርያት ካስተማሩት፣ ሊቃውንት ቤተ ክርስቲያን ካስተማሩን ከዚህ እጅግ ጥልቅ ከሆነ የነገረ ድነት ትምህርት ውስጥ ስለ ዕርቅና ምልጃ በጥቂቱ ጨልፈን እንማራለን። አስተውሉ። ዕርቅና ምልጃ በስግው ወራት በቀራንዮን መስቀል ላይ ተፈጽሟል። ዳግም ምልጃ፣ ዳግም ዕርቅ የለም። ክርስቶስ ዳግም አይሰቀልም። ክርስቶስ ዳግም መጥቶ በደብረ ዘይት ተራራ ላይ የደም ላብ እስኪያልበው ድረስ ስለ ደቀ መዛሙርቱ በእርሱ ስለሚያምኑት ሁሉ እንደ ጸለየው እንዳማለደው አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አያማልድም። ምልጃውም ዕርቁም በስግው ወራት በቀራንዮን ላይ ተፈጽሟል። ይህ የተዋህዶ ትምህርት ነው። ስለዚህ ነገር ማለትም ስለ ምልጃው በመጽሐፍ ቅዱስ ላይ በብሉይ ኪዳን አስቀድሞ ስለ ክርስቶስ ምልጃ የተናገረውን የትንቢት የነቢዩን ኢሳይያስ መጽሐፍ ክፍል አነብላችኋለሁ። እናንተ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ እስከ ቁጥር 12 ያለውን ሙሉውን አንብቡት። እኔ ቁጥር 12 ላይ ያለውን አነብላችኋለሁ። እንደዚህ ይላል፣ ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ቃሉ ማለደ እንጂ ያማልዳል አላለም። ማለደ ድርጊት ነው። ያማልዳል ደግሞ በተደጋጋሚ የሚደረግ ኮንቲኒው የሚቀጥል ማለት ነው። ያማልዳል ካለ ነገር ግን ማለደ ነው፣ ድርጊት ነው። ተሰቀለ፣ ዕለት ዕለት አይሰቀልም። ሞተ፣ በየቀኑ አይሞትም። ማለደ፣ ሁሌ አይማልድም። አንዴ ምልጃውን በስግው ወራት በምድር ላይ የመጨረሻውን ምልጃ አባቶይ የሚያደርጉትን አያውቁምና ይቅር በላቸው ብሎ በቀራንዮን መስቀል አማለደን።
ነፍሱንም አሳልፎ ሰጠ፣ በሞቱ ደግሞ አስታረቀን። የጠብ ግድግዳ ፈረሰ፣ የቤተ መቅደስ መጋረጃ ለሁለት ተቀደደ ይላል። በሉቃስ ወንጌል ምዕራፍ 22 ላይ ከቁጥር 31 እስከ ቁጥር 32 ጌታችን መድኃኒታችን ኢየሱስ ክርስቶስ በስግው ወራት እንዳማለደ የሚናገረውን ክፍል አነብላችኋለሁ። ከላይ ያነበብነው ትንቢት ነው በኢሳይያስ ላይ። ድርጊቱን ደግሞ ፍጻሜውን ደግሞ በሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 32 ላይ እንመለከታለን። ምን ይላል? ጌታም ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለድሁ፣ አንተም በተመለስክ ጊዜ ወንድሞችህን አጽና አለ። እምነትህ እንዳይጠፋ ስላንተ ምን አደረግኩ? አማለድሁ። ክርስቶስ በስግው ወራት አማልዷል። በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ የመጨረሻውን ምልጃ እናያለን። ከዚህ በፊት ከቀራንዮውም በፊት ብዙ ጊዜ አማልዷል። ስለ ደቀ መዛሙርቱ በተለያየ ጊዜ ጸልየዋል። እነርሱንም በጸሎት ትጉ ብሎ ጸሎትን ሁሉ ያስተምራቸው ነበረ። እሱ ሲጸልይ እነሱ ይተኙ ነበረ። እርሱ ምሳሌ ሆኖ እንዴት መጸለይ እንዳለባቸው፣ እንዴት መማለድ እንዳለባቸው፣ እንዴት በጸሎት መትጋት እንዳለባቸው እሱ አማልዶ፣ እሱ ጸልዮ፣ እሱ በጸሎት ተግቶ ምሳሌ ሆኖ አስተምሯቸዋል። በመጨረሻዋ ምልጃ ግን በቀራንዮን ላይ ተፈጸመ አለ። ኢየሱስም በሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 32 ጌታም ሉቃስ ወንጌል ምዕራፍ 23 ከቁጥር 34 ቀራንዮን ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹን አንዱን በቀኝ ሁለተኛውን በግራ ሰቀሉት። ኢየሱስ ክርስቶስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። በመጨረሻ ላይ ተፈጸመ አለ። እርሱ ተፈጸመ ብሎ ነፍሱን አሳልፎ ሲሰጥ ስለ እኛ ሲሞት የቤተ መቅደስ መጋረጃ ተቀደደ፣ የጸብ ግድግዳ ፈረሰ፣ ሰውና እግዚአብሔር ታረቁ። የኃጢአት ደሞዝ ሞት ነው። ሞታችንን ሞቶ ዕዳችንን ከፈለልን። ስለ እኛ ስለ ሰዎች ልጆች ሁሉ ቤዛ ሆነ። እርቁ ምልጃው በቀራንዮን ተፈጸመ። ከዛ በኋላ አንድም ቦታ ከትንሣኤ በኋላ አንድም ቦታ ጌታችን ኢየሱስ ክርስቶስ ያማለደበት ስፍራ የለም። እንግዲህ ስለዚህ ነገር ሐዋርያው ቅዱስ ጳውሎስ ለዕብራውያን በላከላቸው መልእክት ስለዚህ ነገር እንዲህ ብሎ በመንፈስ ቅዱስ ተነድቶ ሲያስተምር እንዲህ ሲል ተናገረ። ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ በስግው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። መቼ ጸሎትና መልጃን ያቀረበው? አቀረበ ነው፣ ድርጊት ነው። በስግው ወራት ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አድርጓል? ጸሎትና ምልጃን አቅርቧል። ከቤተልሔም እስከ ቀራንዮን መስቀል ላይ እርቁ ተፈጸመ። ከእርቅ ምን ይቀድማል? ምልጃ ይቀድማል። ሰው የሚያማልደው ለማስታረቅ ነው። ሰው አስታርቆ አያማልድም። አማልዶ ነው የሚያስታርቀው። አማልዶ የሚያስታርቅ ከሆነ እርቁ ደግሞ በመስቀል ላይ ከተፈጸመ ከዚህ በኋላ በመስቀል ላይ የተደረገውን በፈሰሰው ደም፣ በክርስቶስ ደም በሞቱ ታርቀናል ብሎ ማመን እሱ ድነት ነው።
የሉቃስ ወንጌል ምዕራፍ 22 ቁጥር 30 ላይ ጌታም ስምዖንን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ እምነትህ እንዳይጠፋ ስላንተ አማለድኩ ብሎ ያለው በስግው ወራት ነው። ሁለተኛው ወደ ዕርቁ ነው የምንሄደው። እስካሁን ያየነው ምልጃውን ነው። ወደ ዕርቁ ስንመጣ በነገረ ድነት ውስጥ ስለተፈጸመው ዕርቅ ሐዋርያው ቅዱስ ጳውሎስ ለቆላስያስ በላከው መልእክቱ ቆላስያስ ምዕራፍ 1 ከቁጥር 21 እስከ ቁጥር 22 እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ለራሱ እንዲያስታርቅ ፈቅዷልና። በመስቀሉ ደም፣ በመስቀል ላይ በፈሰሰው ደም እርሱ ስለኛ መስዋዕት ሆነ። እናንተም ነውርና ነቀፋ የሌላችሁና ቅዱስ አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ሥራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ። በምን ታረቀን? በክርስቶስ ሞት። አስተውሉ። ኢየሱስ ክርስቶስ አሁን ያማልዳል ካልን የምልጃው ለዕርቅ ነው። ኢየሱስ ክርስቶስ አሁን ያማልዳል ካልን በቀራንዮን የፈሰሰውን ደም መሻር ማለት ነው። ለምን? የምልጃው ውጤት ዕርቅ ነው። ከዕርቅ ምልጃ ይቀድማል። የታረቀ ሰው አማላጅ አያስፈልገውም። አማላጅ የሚያስፈልገው ለማስታረቅ ነው። ስለዚህ ምልጃው በስግው ወራት ከቤተልሔም እስከ ቀራንዮን ድረስ በሰውነቱ በጸሎትና ምልጃና ቀረበ። ደሙን አፍሶ ሞታችንን ሞቶ ኃጢአታችንን በደሙ አጥቦ ሞታችንን ዋጋ ቤዛ ሆኖ የዘላለም ሕይወት ሰጥቶናል። እንዴት? ቅዱስ ጳውሎስ በዕብራውያን ምዕራፍ 9 በቁጥር 24 ላይ እንደዚህ ይላል፣ ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። እዚህ ላይ የሚናገረው ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ የብሉይ ኪዳን ካህናት ማለት ነው። በብሉይ ኪዳን ክርስቶስ ከመወለዱ በፊት በኦሪት ማለት ነው። በብሉይ ኪዳን ዘመን በየዓመቱ መስዋዕት ይቀርባል። የኃጢአት መስዋዕት፣ የበጎች ደም ይቀርብ ነበረ። ያ ካህን የብሉይ ኪዳኑ ካህን በየዓመቱ ዕለት ተዕለት ያገለግል ነበር። የአዲስ ኪዳኑ ካህናችን ኢየሱስ ክርስቶስ ግን ዕለት ዕለት እንደ ብሉይ ኪዳን ማቅረብ መስዋዕት አላስፈለገውም። ነገር ግን ይሄ ቢሆን ኖሮ ዕለት ዕለት እንደ ብሉይ ኪዳን ካህን እሱ ካህናችን ሆኖ የሚያማልደን መስዋዕትን ዕለት ዕለት የሚያቀርብ ቢሆን ኖሮ ምን ይላል ቅዱስ ጳውሎስ? እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራን ሊቀበል ባስፈለገው ነበር። ብዙ ጊዜ ሊሰቀል ባስፈለገው ነበር። ነገር ግን አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአት ልሽር አንድ ጊዜ ተገልጧል። ስንት ጊዜ? አንድ ጊዜ። አንድ ጊዜ የፈሰሰው የቀራንዮን መስቀል ለዘላለም ለሰዎች ልጆች መዳን ምክንያት እንዲሆን መስዋዕት ሆኖ ወደ ሰማይቱ ቤተ መቅደስ ገብቶ
ምን አደረገ? ደሙን ስለኛ መስዋዕት አቀረበ። አንድ ጊዜ ነው። ዕለት መስዋዕት አያቀርብም። ዕለት እንደ ብሉይ ኪዳን ካህናት አያገለግልም። አንድ ጊዜ ፈጽሞ አድርጎታል። እርቅ በመስቀሉ ተፈጸመ። ከእርቅ ምልጃ ይቀድማል እና በሰውነቱ በስግው ወራት አማለደ፣ በመስቀል በሞቱ ደግሞ አስታረቀን። ከእርቅ በኋላ ምልጃ የለም። የምልጃ ዓላማው እርቅ ነው። እርቁም በመስቀሉ ላይ ተፈጽሟል። ለታረቀ ሰው ድጋሚ አማላጅ አይላክም። ክርስቶስ ኢየሱስ በስግው ወራት ለሰው ልጆች ሁሉ አንድ ጊዜ በቀራንዮን በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ማለደ፣ ነፍሱንም አሳልፎ ሰጠ፣ በሞትም በኩል ታረቀን። ስለዚህም በቆላስይስ ምዕራፍ 1 ቁጥር 21 ላይ የእግዚአብሔር ሙላት በእርሱ እንዲኖር ምን ማለቱ ነው? እግዚአብሔር የተባለ መለኮት ነው። የመለኮት ሙላት በሰውነቱ እንዲኖር ማለት መለኮት በስጋ ተዋህዶ ማለት ነው። ኢየሱስ ማለት መለኮት የተዋህደው ሰውነት፣ ስለ እኛ መስዋዕት የሆነ ስለ እኛ በቀራንዮን አደባባይ የተሰቀለው ኢየሱስ ክርስቶስ ስጋ መለኮት የተዋሃደው አምላክ ነው። ለዚህም ነው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 5 እስከ ቁጥር 8 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በመስቀሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በእግዚአብሔር መልክ ሲኖር ሳለ የተባለው እርሱ እግዚአብሔር አምላክ ሆኖ ሳለ ማለት ነው። በመቀጠል ደግሞ ከእግዚአብሔር ጋር መተካከሉን መቀማት እንደሚገባ ነገር አልቆጠረውም ማለቱ ደግሞ መለኮት ሳይቀማ አምላክነቱም ሳያጣ ሰውነቱ መለኮቱን ሳያጠፋ ወይም መለኮት በሰውነቱ ሳይጠፋ ስጋና መለኮት ተዋህዶ በመቀላቀል በተዋህዶ ሆኖ አዳነን። ነገር ግን የባሪያን መልክ ይዞ ማለት በሰው ምሳሌ ሆኖ ራሱን ባዶ አደረገ ማለቱ እርሱ የነገስታት ንጉሥ ሆኖ ሳለ የባሪያን መልክ ያዘ። ፈጣሪ ሆኖ አምላክ ሆኖ ሳለ እርሱ በፈጠረው ሰውነት በፈጠረው ስጋ ተዋህዶ ራሱን ዝቅ አደረገ። ሲጸልይም እውነተኛ አምላክ ብቻ ይሆንክ ማለቱ አምላክ አይደለም ማለት አይደለም። ሐዋርያው ቅዱስ ጳውሎስ ከዚህ ላይ ከእግዚአብሔር ጋር መተካከሉን እንደሚቀማ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ ሲል የተናገረውን አስተውሉ። ከዚህ ላይ ደግሞ ኢየሱስ ክርስቶስ ሲጸልይ እንደ ሰውነቱ ማለትም ሰውነቱ እሱ የፈጠረው ከእመቤታችን የነሳው ስጋ ማለት ነው። በፈጠረው ስጋ ተዋህዶ እንደ ሰውነቱ እውነተኛ አምላክ ብቻ የሆንክ ሲል ጸለየ። ይህም የሆነው በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር ይላል። መለኮት በስጋ ተዋህዶ እግዚአብሔር በክርስቶስ ሆኖ መለኮት በስጋ ተዋህዶ ከራሱ ጋር ያስታርቀን ነበር። አስተውሉ። መለኮት በተዋህዶ በስግው ውስጥ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ማለቱ ነው። እዚህ ላይ አስተውሉ። ቅዱስ ወንጌል እንዲህ ይላል በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ
እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። መለኮት አይጨበጥም፣ መለኮት አይዳሰስም፣ መለኮት ሥጋ የለውም። ነገር ግን የማይጨበጥ የማይዳሰስ መለኮት በሰውነት እንደ ነፍስ እንደ ሥጋ በክርስቶስ ተዋህዶ እግዚአብሔር መንፈሱ መለኮቱ በሰውነቱ ከራሱ ጋር አስታረቀን፣ ታረቀን። እርቁን ማመን እኮ ነው መዳን ማለት። ሉቃስ ወንጌል ምዕራፍ 24 ቁጥር 39 ላይ እኔ ራሴ እንደሆንኩ እጆቼን እግሮቼን እዩ፣ በእኔ እንደምታዩት መንፈስ ሥጋ አጥንት የለውም፣ እኔን ዳሳችሁ እዩ አላቸው። ከትንሣኤ በኋላ አስተውሉ። እዚህ ጋር አንድ ታላቅ 3 ምስጢር ነግራችኋለሁኝ። ልደቱ ልክ እንደዚሁ ድንግልናዋን ሳይለውጥ ያለ ወንድ ከድንግል ከመቤታችን ተወለደ። ማኅተመ ድንግልናዋ ሳይነካ ያለ ወንድ ፈቃድ። አስደናቂ ነው፣ ተአምር ነው። ያለ ወንድ ከሴት ሲወለድ ደግሞ የእመቤታችን ድንግልናዋስ ማኅተብ ሳይፈታ። እመቤታችን ከመውለዷን በፊት ድንግል ናት፣ ከወለደችም በኋላ ድንግል ናት። ክርስቶስን በመውለዷ ድንግልናዋ አልተለወጠም። ይህ የመለኮት ተአምር ነው። አንድ ያዙልኝ። ሁለተኛው በትንሣኤው ጊዜ መግነዝ ፍቱልኝ፣ ማኅተብ ክፈቱልኝ፣ መቃብር አንሱልኝ ሳይል በሰውነቱ ከነሥጋው ተነስቶ ሄደ። ማኅተቡ አልተነካም። መቃብሩን የሚጠብቁት ሰዎች እየጠበቁ ነው። እነሱ እዚህ ይጠብቃሉ፣ ክርስቶስ ግን ከተማ ውስጥ ነው። ክርስቶስ ግን ከደቀ መዛሙርቱ ጋር ነው። ክርስቶስ ግን ወደ ጥልቅ ሲኦል ወርዶ ነፍሳትን ማርኮ ሲኦልን ባዶ አድርጎ በምድር ላይ እየተመላለሰ ለደቀ መዛሙርቱ እያስተማራቸው ነበረ። ይህም የመለኮት ተአምር ነው። ከዛም በኋላ ደግሞ በተዘጋ ቤት ደቀ መዛሙርቱ ተሰብስበው በፍርሃት ሆነው በራቸውን መዝጊያቸውን ቆልፈው ቀርቅረው እቤት ውስጥ ተሰብስበው በፍርሃት እየጸለዩ ሳለ በር ክፈቱልኝ ሳይል በሩንም እሱ ሳይከፍት በመካከላቸው ቆመ። እነሱም ደነገጡ። መንፈስን ያዩ መሰላቸው። ምክንያቱም በተዘጋ በር ውስጥ ከፍቶ ሳይከፈትለት የሚገባ መንፈስ እንጂ ሥጋ አይደለም። ነገር ግን እሱ ከነሥጋው እንደተነሳ ሲገልጥ እንደምታዩት ኑ እጆቼን እዩ፣ መንፈስ ሥጋና አጥንት የለውም፣ እኔ ጋ ግን አለ፣ ኑ ተመልከቱ፣ ኑ እጄንም እዩ ብሎ ዳሰሱት፣ አዩት፣ ነኩት። ከነሥጋው ነው የተነሳው። እዛም የገባው ከነሥጋው ነው። ይህ የመለኮት ተአምር ነው፣ አጋንንት ሊያደርጉ የማይችል 3ቱ ታላላቅ ተአምራቶች። ታላቅ ምስክርነት ክርስቶስ ከነሥጋው መነሳቱ። አስተውሉ፣ እዚህ ላይ አስተውሉ። ኢየሱስ ክርስቶስ ለምን ሰው ሆነ? ይህንን በደንብ በልባችሁ አስምራችሁ ያዙ። ኢየሱስ ክርስቶስ ሰው የሆነው ባለፈው ተከታታይ ትምህርታችን እንዳስተማርናችሁ ለ3 ዋና ዋና ነገር ነው ብለናል። እሱም በልባችሁ ያዙ። 2ኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ ነገር 2 በ3 ምስክር አፍ ይጸናል እንዳለው ከሥላሴ አንዱ ወልድ ሰው የሆነው በ3 ዋና ዋና ዓላማዎች ነው። ለማዳን፣ ፍቅሩን ለመግለጽ፣ ለእኛ ምሳሌ ለመሆን። አንድም አስተውሉ፣ ጠላታችን ዲያብሎስ ራሱን ቀጥቅጦ ሊያስረው እኛንም ከሰይጣን ዲያብሎስ ነፃ ሊያወጣን አምላክ ሰው ሆነ። ሰይጣን የተፈጠረው ከመንፈስ ነው።
ፍጡር በራሱ ኃይል ሰይጣን ዲያብሎስን ማሸነፍ አይችልም። በራሱ ኃይል ሰው ሰይጣንን ማሸነፍ አይችልም። ሰይጣን የተፈጠረው ከእኛ ከሰዎች ቀድሞ ከፍ ያለ ክብርና ስልጣን ባለው በመንፈሳዊ ተፈጥሮ ኃይል ነው ሰይጣን የተፈጠረው። ስለ አፈጣጠሩ ነው እየነገርኳችሁ ያለሁት። ያንን የተሰጠውን የተፈጥሮ ኃይሉን ለክፉ ነገር አዋለውና አዳምና ሔዋንን አሳተ። ሰዎች ደግሞ ስጋን የለበሱ በጊዜና በቦታ የተገደቡ ፍጡራን ናቸው። ስለሆነም እኛ ሰዎች የተፈጥሮ አቅማችን ከሰይጣን መንፈሳዊ ቁመና ተንኮል አንጻር ሲታይ እጅግ በጣም አናሳ ነው። ስለዚህም የቤተ ክርስቲያን ሊቃውንት ሲያስተምሩ የሰው ልጅ እኛን ማለታቸው ነው ከራሱ የጸና መንፈሳዊ ኃይል ስለሌለው ከእርሱ የጠነከረውን መንፈስ ጠላት በራሱ ክንድ ሊጥለው ሊያሸንፈው አይችልም። ሰው በራሱ ኃይል ሰይጣንን ማሸነፍ አይችልም። ለምን? ከኛ ይልቅ ብርቱ ነው። መንፈሳዊ ኃይል አለው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ያለው። በማን ኃይል? ዲያብሎስን የምናሸንፈው በክርስቶስ ኃይል ነው። እግዚአብሔር በሰጠን ኃይል ዲያብሎስን እናሸንፋለን። በራሳችን ኃይል ግን ልንቋቋመው አንችልም። ስለዚህም አምላክ ሰው ሆኖ ሰዎች ሊቋቋሙት የማይችሉትን ዲያብሎስን በመስቀል ጠረነቀና አሰረው፣ ረገጠው፣ ወደ ጥልቅም ወረወረው። ስለዚህ እግዚአብሔር ብቻ በሚያውቀው መለኮታዊ ኃይል እግዚአብሔር በሰው ምሳሌ ሆኖ ማለትም ሰው ሆኖ በምድር ስለኛ መከራን በመስቀል ላይ ታግሶ ጠላታችንን ዲያብሎስን በመስቀል ጠርንቆ አስሮ ከመንገድ አስወገደው። በመስቀሉ ሞታችንን ሞቶ ከዲያብሎስ ባርነት ነፃ አወጣን። ስለ ስም አጠራሩ ክብርና ምስጋና ይሁን። ከዲያብሎስ ባርነት ነፃ አወጣን። ሰይጣን አሁን ላይ ታስሯል። በእኛ ላይ ስልጣን የለውም። አስተውሉ። አንዳንድ ሰዎች መምህራን ሲያስተምሩ ሰማለሁ። ሰይጣን ተፈቷል ብለው በምድር ላይ አልተፈታም። ሰይጣን በመስቀል ላይ ክርስቶስ አስሮታል፣ በመስቀል ጠረነቀው ይላል። ስለዚህ እኛ በክርስቶስ ስም ስናዘው ወደ ጥልቅ ይወርዳል። በክርስቶስ ስም ስናዘው ይጮሃል። ለምን? በክርስቶስ ኃይል ስለተሰጠን ታስሯል። አስተውሉ። የዮሐንስ ራእይ ምዕራፍ 20 ቁጥር 1 ላይ ዮሐንስ በራእይ ያየውን የተናገረውን ቃል አነብላችኋለሁ። ሙሉን አንብቡት እናንተ። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶ እርሱም ዲያብሎስ የተባለውን ያዘው። 1000 ዓመት አሰረው፣ ወደ ጥልቅም ጣለው። አሕዛብን ወደፊት ያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተብ አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። ወደፊት ይፈታል። ሰይጣን በምድር ላይ ሲፈታ ጉግ ማንጉግ የሚባለው የመጨረሻውን ጦርነት ይነሳል። ያም ጦርነት የሰዎች ለሰዎች አሁን የሚተኳኮሱት ኒኩሌር ወይም ደግሞ ሚሳኤል አይደለም። የዛን ጊዜ የሚዋጉት እርኩሳን መናፍስትና የሰማዩ አምላክ ሰራዊት ናቸው። የእግዚአብሔር መላእክትና አጋንንት ናቸው። በቅዱሳን መላእክት ድል እየተደረጉ ወደ ጥልቅ
የሚላኩበት የመጨረሻው የፍጻሜ አርማጌዶን የሚባለው ጦርነት እሱ ነው። በዛ ርዕስ ስላልሆንን እዛ ውስጥ አልገባም። ወደ ላይ እመለሳለሁ። ይህ የሆነው ዮሐንስ ራእይ ላይ ያለውን ቃል አነብላችኋለሁ። ድጋሚ አስተውሉ። የጥልቁ መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውም እባብ ዘንዶ እርሱም ዲያብሎስና ሰይጣን የተባለው ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተብ አደረገበት። ከዚያ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ወደፊት ምን አድርጎታል? አሁን አስሮታል። ያዘው፣ ወደ ጥልቅም ጣለው፣ 1000 ዓመት እስኪፈጸም ድረስ በማኅተብ አደረገበት ይላል። ያዘው፣ አሰረው። መቼ ነው የተያዘው? መቼ ነው የታሰረው? ቅዱስ ጳውሎስ በቆላስያስ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል። ቆላስያስ ምዕራፍ 2 ቁጥር 14 በእኛ ላይ የነበረው የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርንቆ ከመንገድ አስወግዶታል። አለቅነትና ስልጣንን ገፎ ድል በመንሳት በእርሱ እያዞረ በግልጽ አሳያቸው። በመስቀል ላይ ምን አደረገው ይላል? ጠረነቀው፣ አሰረው። ሰይጣን ጌታችን ኢየሱስ ክርስቶስን ከልደቱ ጀምሮ በጥርጣሬ ይመለከተው ነበር። በቀራንዮን መስቀል ላይ አስቀድሞ ከልደቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ከኢትዮጵያ ከምስራቅ ተነስተው የሄዱት ሰብአ ሰገል መስሏቸው ወደ ሄሮድስ ግቢ ገብተው የተወለደውን ሕፃን የአይሁድን ንጉሥ ለእርሱ ስጦታ ይዘን መተናል፣ እንሰግድለትም ድረስ መጣን ከምስራቅ ብለው ሲናገሩ ንጉሡ ደነገጠ። በዚያን ጊዜ ዲያብሎስ ሰማ። የክርስቶስን መወለድ አያውቅም ነበር። ከዛ ዲያብሎስ በሄሮድስ ውስጥ አደረና ምን አደረገ? ሕፃኑን የገደለ መስሎት በኢየሩሳሌም ያሉ 1000 ሕፃናትን አሳረደ። ክርስቶስ ግን በእግዚአብሔር መንፈስ ትእዛዝ መሰረት እንዲጠብቃት በእጮኝነት በአደራ የተሰጠው ዮሴፍ በሕልም ተገልጦለት ንጉሥ ሄሮድስ ሕፃኑን ሊገለው ይፈልጋልና ሕፃኑንና እናቱን ባለቤትህን አላለውም። ሎቱ ስብዓት ከክርስቶስ ሌላ ልጆች ወልዳለች የሚሉ የአጋንንት ትምህርት የሚያስተምሩ የተዛባ ትምህርት የሚያስተምሩ የአውሬው መንፈስ ያለባቸው ደቀ መዛሙርት ስላሉ እናቱንና ነው የተባለው። እጮኛህን እንኳን እናቱንና ሕፃኑን ይዘ ወደ ግብፅ ሸሽ። ወደ ግብፅ ሕፃኑን ይዞ ሸሸ። እናቱንና ሕፃኑን ይዞ በሁለተኛ ደግሞ ሰይጣን የፈተነው መቼ ነው? በዛን ጊዜ የገደለው መሰለው። ለምን? ክርስቶስን ማየት አይችልም። ያንን የንጋት ኮከብ ማየት አይችልም። አድጎ በ30 ዓመቱ በዮሐንስ እጅ ሲጠመቅ ተመለከተ፣ ደነገጠ። ከዛ በፊት አልተገለጠም። ሲጠመቅ ክርስቶስ እንዳደገ እንዳልሞተ እንዳልገደለው ሕፃኑን አወቀ። ክርስቶስም ወደ ምድረ በዳ ሄደ። አዳም የጾመውን ጾም ሊጾም አዳም 40 ቀን 40 ሌሊት ጾሞ ነበረ። በ40ው ቀን ተፈትኖ ወደቀ። ክርስቶስ የአዳምን ጾም ሊጾም ወደ ምድረ በዳ ሄደ። በምድረ በዳም 40 ቀን 40 ሌሊት ተጾመ። ሰይጣንም ከሩቅ ሆኖ ይፈትነው ጀመር። ምን እያለ? አንተ የእግዚአብሔር ልጅ ከሆንክ ተጠራጥሯል። ያልቀረበው ለምንድን ነው? አምላክ ነው ብሎ ስለተጠራጠረ። አንተ የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አድርግ። አንተ የእግዚአብሔር ልጅ ከሆንክ ከዚህ ቤተ መቅደስ ላይ ራስህን ወርውር። አንተ የእግዚአብሔር ልጅ ከሆንክ
ስገድልኝ እነዚህን ሁሉ ሀብት ሰጣለሁ ሲለው በሶስቱም ጥያቄ አዳም የተፈተነበትን ፈተና ድል አደረገው ክርስቶስ። ለእርሱ ክብር ምስጋና ይሁን። ከዛ ዲያብሎስ ሸሸው ይላል። ለምን? ሊያስተው አልቻለም። ከዛም አሁን በርቀት ሆኖ ይፈታተነዋል። አላቆምም፣ በርቀት ሆኖ። ከዛ መጨረሻ ላይ በቀራንዮን መስቀል ላይ ተሰቅሎ አምላኬ አምላኬ ስለምን ተውከኝ ሲል ሰማ። እስካሁን ድረስ እኔ ርቄ በርቀት የምሸሽህ እኮ አምላክ መስለኝ ትይዘኛለህ ብዬ ፈርቼ ነው። ለካ ፍጡር ነህ፣ አምላኬ አምላኬ ትላለህ እንዴ ብሎ ፍጡር ነው ለካ ብሎ ወደ መስቀሉ ቀረበ ክርስቶስን ነፍስ ለመንሳት። በዛን ጊዜ ምን አደረገው ክርስቶስ? በመስቀል ላይ ጠረነቀና አሰረው። ለአቅርቦተ ሰይጣን አምላኬ አምላኬ አለ። እሱ ፍጡር ሆኖ አይደለም። አምላኬ አምላኬ ስለምን ተውከኝ ሲል ሰይጣን እስካሁን ከሩቅ ሆኖ የሚፈትነው አምላክ መስሎት እየተጠራጠረ ነበር። አሁን ግን አምላኬ አምላኬ ብሎ ሲጸልይ ሲሰማ ጊዜ ፍጡር ነው እንዴ ብሎ ተጠጋው። በዚህን ጊዜ በመስቀል ላይ ጠረነቀና አሰረው ይላል። ወደ ጥልቅም ወረወረው። አሁን ዲያብሎስ ታስሯል። አጋንንትን እንደፈለግን እናዛቸዋለን። ታዲያ በዚህ ዓለም ላይ ጦርነቱ፣ ረሃቡ፣ ዝሙት፣ ግብረ ሰዶም የሚፈጸመው በምንድን ነው? በፈቃደ ሰው። ሰዎች ፈቅደው በፍላጎታቸው ምርጫቸው አድርገው ዝሙት ሲሰሩ የዝሙት መንፈስ ይገባባቸዋል። ፈቅደው ነው፣ አስገድዷቸው አይደለም። በሰዎች ውስጥ አድሮ ነው እንጂ ኃጢአትን የሚሰራው እሱ አስገድዶ አይደለም። በፍላጎታቸው። ፍላጎታችሁን፣ ምርጫችሁን አስተካክሉ። ይህ ታላቅ ምስጢር አይሁድ አልገባቸውም ነበረ። እስካሁንም አልገባቸውም፣ አልተቀበሉም። አይሁድ ሐሳባቸው ጌታችን ኢየሱስ ክርስቶስ በምድር ላይ ተወለደ ሲባሉ ነፃ የሚያወጣን ክርስቶስ መጣልን ብለው ይጠብቁ ነበር። መሲሁ ይመጣል ብለው። ያ መሲሁ ግን አይሁድ በወቅቱ በሮማውያን ቀኝ ግዛት ስለነበሩ ከሮማውያን ቀኝ አገዛዝ ነፃ ያወጣናል በሚል ምድራዊውን መንግስት እያሰቡ ነው ነቢዩን የሚጠብቁት። አሁንም እንደዛ ነው የሚያስቡት። ተስፋ ያደረጉት ምድራዊ ሰራዊት አሰልፎ እንደ ዘመኑ የፖለቲካ መሪዎች በጦር ኃይል ገናና ሆኖ ነፃ የሚያወጣቸውና በዓለም ላይ ገናና መንግስት መስርቶ ዓለሙን ሁሉ የሚያስገብር ታላቅ የአይሁድ ንጉሥ ዳዊትን ዘመን መመስረት፣ የዳዊትን ዘመን መንግስት መመስረት ነው። አይሁድ አሁንም ራሱ የሚያስቡት ምድራዊ አስተሳሰብ ነው። ሰማያዊውን ነገር ዘንግተውታል። በዚህም ዘመን የተመረጠ ዘር የሚባል የለም። እርሱ የብሉይ ኪዳን ታሪክ ነው። ለአዲስ ኪዳን ምሳሌ ነው። በአዲስ ኪዳን የተመረጠ ቅዱስ ዘር የሚባል የለም። የእስራኤል ዘር የተመረጠው መሲሁ እስኪወለድ ነው። አሁን የዓለም መድኃኒት የሆነው መሲሁ ክርስቶስ ተወልዷል። በክርስቶስ የሚያምን ሁሉ የተመረጠ ዘር ነው። ክርስቲያኖች እስራኤል ዘነፍስ ተብለን እንጠራለን። በክርስቶስ ያመኑ በነገረ ስጋዊ በምስጢረ ስጋዊ የገባቸው በተዋህዶ የሚያምኑ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ስጋ መለኮት ተዋህዶ በቀራንዮን መስቀል ተሰቅሎ ስለ እኛ ቤዛ ሆኖ አዳንን ብሎ የሚያምን እሱ እስራኤል ዘነፍስ ይባላል። እስራኤል ዘስጋ ቀርቷል፣ የለም። ክርስቲያን እስራኤል ዘነፍስ ተብለን እንጠራለን። ሐዋርያው ቅዱስ ጳውሎስ ስለዚህ ነገር እንዲህ ይላል በገላትያ ምዕራፍ 3 ቁጥር 28 ላይ ገላትያ ምዕራፍ 3 ቁጥር 28 አይሁድ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ የለም፣ ወንድም ወይም ሴት የለም፣ ሁላችንም በክርስቶስ አንድ ሰው ናችሁ። የአብርሃም ዘር፣ የያዕቆብ ዘር፣ የይሁዳ ዘር የሚባል በአዲስ ኪዳን አይሰራም።
ተቀባይነት የለውም። እሱ ክርስቶስ እስኪወለድ ድረስ ዘሩ የሚመጣበትን መንገድ እግዚአብሔር ያንን ያመጣበት መንገድ እንጂ መሲሁ ከተወለደ በኋላ የዓለም አሕዛብ ሁሉ በክርስቶስ ያመኑ ሁሉ እስራኤል ዘነፍስ ናቸው። እኛ ጽዮናውያን ነን፣ የአዲስ ኪዳን ጽዮናውያን። ሰማያዊቱን ምድራዊውን ጽዮን ተራራ ሳይሆን የሰማዩን ተራራ ጽዮን መንግሥተ ሰማያትን የምንጠብቅ የክርስቶስ ሙሽሮች ነን። አሁን ላይ በፍልስጤም ምድር እኛ እስራኤል ዘርነን ሀገር እንመሰርታለን ብለው ተሰብስበው ሀገር መስርተው መሲሁ ይወለዳል ብለው ሶስተኛውንና የመጨረሻውን ቤተ መቅደስ ለመስራት እየታገሉ ነው። እንግዲህ አይሁድ ሳይገባቸው ባለማወቃቸው የመስቀሉ ጠላቶች ሆነው ተነስተው ነበረ፣ አሁንም ናቸው። በፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ፣ አሁንም እያለቀስኩላለሁ። መጨረሻቸው ጥፋት፣ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ ነው። የክርስቶስ መስቀል ጠላት የሆኑት ለምንድን ነው? ሐሳባቸው ምድራዊ ነው። ምድራዊውን ፖለቲካ ነው የሚያስቡት። ምድራዊውን መንግስት ነው የሚያስቡት። ለዚህም ነው አሁን ቤተ መቅደሱን ሶስተኛውን ቤተ መቅደስ ለመስራት እየተንደረደሩ ያሉት። አሁንም እያደረጉ ያሉት ይህንን ነው። መሲሁ ይወለዳል፣ ዓለምን ሁሉ ይገዛል ብለው በምድራዊ ነገር አሁንም ይመኛሉ። ይህ የሚያስቡት ህልማቸው መሆን ይሆናል። ነገር ግን የሚሆነው እርሱ መሲያችን መጣ ብለው የሚሰግዱለት እርሱ በዮሐንስ ራእይ ላይ የተመዘገበው ነቢዩ ዮሐንስ በራእይ ያየው አውሬው ነው። ሶስተኛው ቤተ መቅደስ ይሰራሉ፣ የዳዊትን ቤተ መንግስት ይገነባሉ። የተቀበሉትንም መሲህ ባሰሩት ቤተ መንግስት በዳዊት ዙፋን አስቀምጠው ያነግሳሉ። እርሱም የዓለም ኃያላን መንግስታትን ይቆጣጠራል፣ የዓለም መንግስታትን ሁሉ ያስገብራል። በዓለምም ላይ እጅግ ገናና መንግስት ይሆናል። ከትዕቢቱም የተነሳ ራሱን ከፍ ከፍ ያደርጋል። በመጨረሻም እግዚአብሔርን ይሳደባል። እኔ አምላክ ነኝ፣ ለእኔ ስገዱ እያለ በዓለም አዋጅ ያስነግራል። እዚህ ላይ ይህንን ማድረግ ሲጀምር ከአይሁዶች ጋር ይጣላል። ለምን? አይሁድ ጣዖትን የሚጸየፉ ናቸው። አይሁድ ጣዖት አይወዱም። አይሁድ ጣዖትን ይጸየፋሉ። በዚህን ጊዜ ይሄ መሲህ ሲመጣ የራሱን ምስል እኔ ነኝ እግዚአብሔር አምላካችሁ፣ እኔ ነኝ እግዚአብሔር የሚባል የለም፣ ላቆምኩት ምስል ስገዱ ሲል ከአይሁዶች ጋር ግጭት ይጀምራል። ለምን? አይሁዶች በአምላካቸው አይደራደሩም። ስለመሰላቸው ግን አንግሰውታል። እሱ ግን ከዓለም ኃያላን መንግስታት የሰበሰባቸው ኃያል ሰራዊት ስለገነባ አውሬው ከባህር ሲወጣ አየው። 7 ራሶች 10 ቀንዶች አሉት ይላል። 7ቱ ኃያላን መንግስታት 10ሩ ቀንዶች የተባሉት ቀንድ ለመውጋት የሚያገለግል ነው። 10ሩ ቀንድ የሚባለው ደግሞ 10ሩ ኃያላን ሰራዊት ያለው አገር ማለት ነው። እነሱ ሁሉ ለሱ ይታዘዛሉ። እርሱ ግን ከዓለም ኃያላን መንግስታት የሰባሰባቸውን ኃይል ሰራዊት ስለገነባ መጨረሻ ላይ ከአይሁድ ጋር በገነቡት ቤተ መቅደስ የራሱን ምስል ያስቀምጣል፣ የማይሰግዱትንም በሰይፍ ይገላል። ጣዖትን የሚጸየፉ አይሁድ በዚያ ዘመን በሰማዕትነት በሰይፍ ይወድቃሉ። ያን ጊዜ አይሁድ የወጉትን ያያሉ። ኦ ክርስቶስ፣ ለካ ክርስቶስን ሰቅለነው ነበር ብለው የወጉትም ያዩታል የተባለው ትንቢት ይፈጸምና ምን ይሆናሉ? ወደ ተዋህዶ ይመለሳሉ።
ወደ ክርስትና ይመለሳሉ። እመኑኝ ኦርቶዶክስ ተዋህዶ ነው የሚሆኑት። እመኑኝ ኦርቶዶክስ ተዋህዶ ነው የሚሆኑት። ምክንያቱም ኦርቶዶክስ ተዋህዶ ቤተክርስቲያን ከጥንት በታሪክ ተመልከቱ ኦሪየንታል ኦርቶዶክስ ቸርች ይላል ሂስትሪ ተመልከቱት። የጥንት የነበራትን ከሐዋርያት የተቀበለችውን ሳትበርዝ ሳትከልስ ሳትጨምር ሳትቀንስ 81ዱን መጽሐፍ ይዛ ያለች ብቸኛ ሃይማኖት ኦርቶዶክስ ተዋህዶ ናት። ግሪክ አይደለችም። ራሻ ኦርቶዶክስ አይደሉም። ኦርቶዶክስ ተዋህዶ ኢትዮጵያ፣ አርመን፣ ሶሪያ፣ ህንድ፣ እስክንድሪያ፣ ግብፅ እነዚህ 5ቱ ኦሪየንታል ቸርች እነዚህ የጥንቱን ከሐዋርያት የተቀበሉትን የጥንቱን ሳያሻሽሉ ሳይጨምሩ ሳይቀንሱ ይዘው የተገኙ ናቸው። አይሁድ ወደዚች ክርስትና እምነት ይመጣሉ። በሰማዕትነትም አንገታቸው በሰይፍ ይገደላሉ። በአንድ ቀን 144,000 በሰይፍ ይሰየፋሉ። ሁለቱ የወይራ በትሮች የነዚህን የቅዱሳንን ደም በምድር ላይ የሚፈሰውን የክርስቲያኖችን ደም ወደ ጸባዖቱ ወደ እግዚአብሔር ደርሶ ሙሴና ኤልያስ ለሰማዕትነት ለዚህ ለመጨረሻው የወንጌል አገልግሎት ወደ ምድር ይላካሉ። ከአፋቸውም በሚወጣ እስትንፋስ እሳት በሚናገሩት የእግዚአብሔር ቃል ከሰዎች ልቦና የአውሬው መንፈስ በማላቀቅ ብዙዎችን ክርስቲያን ያደርጋሉ። በዚህን ጊዜ አውሬው ቀጥታ ከቤተ መንግስት ወጥቶ ከሙሴና ከኤልያስ ጋር ይገጥማል፣ ሁለቱንም ይገላቸዋል ይላል መጨረሻ ላይ። ምክንያቱም መንፈስ ነው። ከዛስ ጌታችን ኢየሱስ ክርስቶስ ይመጣል። የዓለም ፍጻሜ ይሆናል። አውሬው ይታሰራል። ሰማይና ምድር ያልፋሉ። የሞቱት ሰማዕት የሆኑት ቅዱሳን በመቃብር ያሉ ሁሉ ድምፁን ሰምተው ይነጠቃሉ። አስተውሉ። በዚህ ርዕስ ወደፊት ስለምንማር አልሄድበትም። ወደ ትምህርታችን እንመለስ። ያን ጊዜ አይሁድ የወጉት ያዩታል የተባለው ትንቢት ይፈጸምና ተጸጽተው ክርስቶስን መሲያችንን ሰቅለነው ነበር ብለው ወደ ተዋህዶ ይመጣሉ። መሲሁን ይቃወማሉ። ብዙዎች ስለ ክርስቶስ ሰማዕት ይሆናሉ። አሁን ላይ የክርስቶስ ተቃዋሚ ቢሆኑ በአይሁድ ኑፋቄ የሚተባበሩ ብዙዎች አሉ። እነሱም የዚህ ዘመን መናፍቅ ተረፈ አይሁድ የነገረ ድህነትን ትምህርት የሚያፋልሱ ኢየሱስ ክርስቶስ ፍጡር ነው የሚሉ የኢየሱስ ክርስቶስ በስጋ መምጣት በስግው ወራት ያደረገውን ያንን ተአምራት የመስቀሉን ማዳን የሚሽው ኢየሱስ አማላጅ ነው ማለት በቀራንዮን የፈሰሰው የማስታረቅ ሥራ ከሸፈ፣ እንደገና ለማስታረቅ ይሰቀላል ማለት ነው። ሎቱ ስብሐት። ከባድ ኃጢአት ነው። እጅግ በጣም ከባድ ፍርድ የሚያመጣ ነው። አስተውሉና ራሳችሁን አድኑ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን በተዋህዶ አምላክ ሰው፣ ሰው አምላክ፣ ስጋ መለኮት በተዋህደው በክርስቶስ በማመን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ እውነተኛ አምላክ ብቻህን የሆንክ አንተ የላከው ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። በምድር ምን ሆኗል? ተፈጽሟል። በምድር ፈጽሜ አከበርኩ። ኧረ አስተውሉ ኢትዮጵያውያን ወገኖቼ። ትላንት የሰንበት ተማሪ የነበራችሁ በስሜት ተገፋፍታችሁ አባቶቻችሁን ገፍታችሁ ወጣችሁ መናፍቅ የሆናችሁ እናቶች የሆናችሁ ዛሬ አባቶች የሆናችሁ ልጆቻችሁን አድኑ፣ ራሳችሁም ዳኑ።
ያለንበት ዘመን የስንብት ዘመን ነው። በምድር ላይ ፈጽሜ አከበርኩ፣ ላደርገው የሰጠኝን ስራ በምድር ፈጸምኩ አለ። ተፈጸመ አለ። ቀራንዮ ላይ አለቀ። ከዚህ በኋላ ምልጃ የለም። ያ የማማለድ ያ የማስታረቅን አገልግሎት ለቤተ ክርስቲያን ሰጠ። ዓለም ሳይፈጠር አለ። ከዛ በኋላ ምን አለ? አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። ዓለም ሳይፈጠር በነበረኝ ክብር በምድር ላይ ፈጽሜያለሁ፣ ስራዬን ጨርሻለሁ። እንግዲህ ዓለም ሳይፈጠር ክርስቶስ አማላጅ ነበር። ወደዛ ክብሩ ነው የተመለሰው። ዓለም ሳይፈጠር ማንን ነው ያማለደው? ክርስቶስ። ወደዛ ክብሩ ነው የተመለሰው። ዓለም ሳይፈጠር ወደነበረኝ ክብሬ አስበኝ ብሎ ጸለየ። ከትንሣኤ በኋላ ለደቀ መዛሙርቱ ታየ። በደብረ ታቦር ተራራ በክብር ወደ ሰማይ በመላእክት ታጅቦ ወደ ቀደመው ክብሩ ሄደ። ዮሐንስም በራእዩ እሱን ተመለከተ። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ ይላል። ፈጽሜ በምድር አከበርኩ የሚለውን በዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ አንብቡ። መቼ ተፈጸመ ቢሉ ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ተመልከቱ። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ምንድነው የተፈጸመው? በምድር ላይ ሊሰራው የተሰጠውን ኃላፊነት የወሰደውን የማዳን ስለ እኛ ቤዛ መሆኑ በመስቀል ላይ አስታረቀን። ተፈጸመ። ነውር ነው። ኢየሱስ አሁን ያማልዳል ማለት ለማስታረቅ እንደገና ይሰቀላል ማለት ነው። ምክንያቱም ምልጃ ካለ እርቅ መምጣት አለበት። የምልጃ ፍሬው እርቅ ነው። የምልጃ ውጤቱ እርቅ ነው። እርቅ ደግሞ በቀራንዮን ተፈጽሟል። ኢየሱስ አሁን ያማልዳል ካላችሁ እንደገና ይሰቀላል ማለት ነው። ያንን የቀደመውን የፈሰሰውን የክርስቶስን ደም እንደ መርገጥ ነው የሚቆጠረው። ከባድ እጅግ ምሕረት የሌለው ኃጢአት ነው። አስተውሉ። እድሜያችሁን ጊዜያችሁን አታባክኑ፣ ተጠቀሙበት። በሉቃስ ወንጌል ምዕራፍ 23 ቁጥር 45 ላይ ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱንም ተወ። እነሆ የቤተ መቅደስ መጋረጃ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶች ተሰነጠቁ። ምን ሲሆን? ክርስቶስ ስለኛ ቤዛ ሆኖ ነፍሱን አሳልፎ ሲሰጥ። ነፍሱን የሰጠው ተፈጸመ ካለ በኋላ ነፍሱን አሳልፎ ሰጠ። በዚህ ጊዜ ምን ሆነ? የቤተ መቅደስ መጋረጃ ተቀደደ። ሰውና እግዚአብሔር ተገናኙ። አስተውሉ። ምን ይላል? ዕብራውያን ምዕራፍ 10 ቁጥር 19 ላይ እንግዲህ ወንድሞች ሆይ በመረቀልን በአዲስ በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት አለን። በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው በሥጋው በኩል እንድንገባ ዘንድ ድፍረት አለን። መጋረጃው ያለው የትኛው ነው? በቀራንዮን መስቀል ላይ ነፍሱን አሳልፎ ሲሰጥ የተቀደደው መጋረጃ እንገባ ዘንድ ተቀደደ። መጋረጃው ተከፈተ። ሰውና እግዚአብሔር ተገናኘ። ተፈጸመ። የጥል ግድግዳ ፈረሰ። እንግዲህ ኢየሱስ ክርስቶስ ጌታ በቀራንዮን በአስቀድሞ በነቢዩ ኢሳይያስ ምዕራፍ 53 ላይ የተነገረው ትንቢት ተፈጸመ። ቀራንዮን አደባባይ በመስቀል ላይ ሆኖ አማልዶ በመጨረሻ ነፍሱን አሳልፎ በመስጠት በሞቱ አስታረቀን። እንግዲህ ካስታረቀን ከእርቅ በኋላ ምልጃ የለውም። ምልጃም እርቁም በቀራንዮን ተፈጽሟል። ኢየሱስ ክርስቶስ አሁን በስግው ወራት እንዳደረገው በቀራንዮን ሆኖ ያማልዳል የሚል መነኩሴም ይሁን ዲያቆን፣ ሰባኪም ይሁን ማንም ምንም ይሁን በክርስቶስ የተወገዘ ነው። እንዴት ከእንደዚህ አይነት ሐሰተኞች መምህራን መስቀል ለመሳለም ይቅርና ሰላምም እንዳትሏቸው ነው የሚለው መጽሐፍ ቅዱስ።
ምክንያቱም አንዳንድ መምህራንን የሚሉ የቤተ ክርስቲያን ቆብ ያደረጉ ቤተ ክርስቲያን እናስተዳድራለን ብለው አፈንግጠው ወጥተው ቤተ ክርስቲያን በኦርቶዶክስ ተዋህዶ ቤተ ክርስቲያን እየቀደሱ የሚያቆርቡ ኢየሱስ አማላጅ ነው ብለው እየሰበኩ ተመልክተናል በሶሻል ሚዲያ። እዛ የምትቆርቡ ሁሉ እናንተ የምትቀበሉት ቁርባን የክርስቶስ አይደለም። በወንጌል ድርድር የለም። አስተውሉ፣ አትድኑ። የክርስቶስን ወንጌል ነገረ ድነትን አዛብቶ ማስተማር የአውሬው ተግባር ነው። በተዋህዶ ሃይማኖታችሁ ጽኑ። ክርስቶስን እንጂ ሰውን አንከተልም። ክርስቶስን እንጂ ፍጡር አንከተልም። አምላካችን ፈጣሪያችን እግዚአብሔር ነው። ቅዱስ ወንጌል ይሄንን ነው የሚያስተምረው። ቅዱስ ጳውሎስ እንኳን ሲናገር ሲያስተምር በወንጌል መልእክቱ ምንድነው ያለው? እኛ ከሰበክንላችሁ ወንጌል ማንም ቢሰብክላችሁ ከሰማይ መልአክ እንኳን ቢሆን የተረገመ ይሁን። አሁንም ደግመን እንላለን። ራሱንም ኢንክሉድ አድርጎ ከተሰበከው ወንጌል ውጪ የሚያስተምር ማንም እርሱ በክርስቶስ ስም የተረገመ ይሁን ብሏል። ስለዚህ እባካችሁ የምንጮኸው የምንናገረው ሰዎች እንዲድኑ ነው። አስተውሉ፣ አስተውሉ። እግዚአብሔር አምላክ የሰማነውን በእዝነ ልቦናችን ያሳድርልን። በሚቀጥለው ትምህርት ላይ ቀጥታ የምንገባው መናፍቃን የሚጠቅሷቸው 7 ጥቅሶች አሉ። ኢየሱስ አማላጅ ነው ብለው እንዴት አድርገው ጠምዘው እንደሚሰብኩ፣ እንዴት አድርገው እንደሚያሳስቷችሁ በትክክል ከወንጌሉ አብረን እያነበብን በሚቀጥለው በክፍል 11 ትምህርታችን ላይ ይዘን እንቀርባለን። ምእመናን ተከታተሉ። ይሄንን ትምህርት ያዳመጣችሁ ሰዎች ለምታውቋቸው ሰዎች ሁሉ ላኩት። ይሄን ትምህርት ሼር በማድረጋችሁ ወንጌልን እንዳገለገላችሁ ይቆጠራል። እኛ ሰብስክራይብ ብታረጉም ባታደርጉም እኔ ችግር የለብኝም። እኔ ወንጌሉ እንዲዳረስ ነው የምፈልገው። እንደማየው በሊስቱ ላይ ወደ 4500 ሰው ሰምቷል ትምህርቱን። በጣም ደስተኛ ነኝ። ከዛ ውስጥ ሰብስክራይብ ያደረጉት 100 ናቸው። ችግር የለውም። እኔ ራሴ ሙሉ ሰራተኛ ነኝ። በራሴ እሰራለሁ። ችግር የለውም። ራሴ ከቨር አደርገዋለሁ። ብቻ ሰዎች ይዳኑ። በተቻላችሁ መጠን ሼር አድርጉ። ሰዎች ይስሙት ትምህርቱን። ወንጌልን ለመሸቀጥ አይደለም ዩቲዩብ ላይ የምንናገረው። ምክንያቱም ይሄ ቴክኖሎጂ የሰጠንን እድል እንጠቀምና እስቲ ቢሰሙ ብዬ ነው የጀመርኩትኝ በዩቲዩብ ላይ እንጂ ዩቲዩብ ላይ ከማስተምር በየቤታችሁ እያዞርኩ ባስተምር ደስ ባለኝ ነበር። ግን በተቻላችሁ መጠን ለሰዎች እንዲዳረስ ሼር አድርጉ። እግዚአብሔር የሰማነውን በልቦናችን ያሳድርልን። ወገባችሁ የታጠቀ መብራታችሁ በዓለም ሁሉ የበራ ይሁን። በተዋህዶ ሃይማኖታችሁ ያጽናችሁ። እግዚአብሔር አምላክ በመጨረሻው ዘመን ከሚመጣ አሳች ክፉ እግዚአብሔር ይጠብቃችሁ። ይቆየን። ወስብሐት ለእግዚአብሔር።